ይስጥልን ይህ የኮኬ ሾው ፕሮግራም ነው ይሄንንም ሰሞኑን በሶሻል ሚዲያ ላይ በሱን በተመለከተ ብዙ ነገር ሶሻል ሚዲያ ላይ እየተወራ ስለሆነ ይሄንን እንግዳ ላደርግላችሁ ፍለኩ እንግዳዬን አስተዋወቃችኋለሁ ተከተሉ ኢንተርቴይንመንት ሲለር ማነው ራሳቸው ያስተዋውቃሉ እንኳን በደህና መጡ እናንተም እንኳን ወደ ልማታዊ ማህበር ጨፌ ወጣቶች ለገብ ህብረት ስራ ማህበር በሰላም መጣችሁ እኔ ሰኚ ይባላለሁ ሰኚ ደሹ ሎሴ ይባላለሁ የዚሁ የአዲስ አበባ ከተማ ወይም የፍንፍኔ ከተማ ተወላጅ ነኝ የጦር ኃይሎች ሆስፒታል ጀርባ ትብቴ የተቀበረችበት እድገቴንም እዚሁ አዲስ አበባና አዲስ አበባ ዙሪያ በከንፈሯ ላይ ያደኳት አሁንም በአዲስ አበባኑ ውስጥ በእምብርቷ ውስጥ ደግሞ ገድል ታሪክ የዳይነት መግደል የዳይነት ጠላት ሆነን መጥተናል በትውልዷ ለውጧን ታገኛለች አዲስ አበባ ብለን ገብተንበታል 2 አመታችን ቆጥረናል በትግሏ ግን ጥርሳችንን እናቅለንበታል የምንታወቃቸው ሰዎችም በዚህ መስመር ላይ ይጣብቁን በዚህ ሚዲያ ላይ ብዙዎች ጉዳችን እንዘራዘራለን አስፈላጊ እንደሆነ እንደማስፈላጊነቱ መነጋገር እንችላለን አዲስ አበባ ነው ትርጉሙ ሲገለበጥ ፍንፍኔ ነው ፍንፍኔም አዲስ አበባም ሰሰም ነው ግን ማን ነው አዲስ አበባ ማለት ትክክል ከተማ ናት እውነት ነው አዲስ አበባ ናት ራሷን የቻለች አስተዳደር ናት ግን ማን ነው አዲስ አበባ የሚለውን ጥሩ አቶ ሰኚ እስቲ አዲስ አበባ ልጅ ነህ እስቲ ወደዚህ የኢኮኖሚ እንቅስቃሴ ውስጥ ከመቼ ጀምሮ ነው ወደዚህ የገቡት ይሄን እንቅስቃሴ የጀመሩት ከስንት ዓመት በፊት እኔ ከትውልዴ ጀምሮ ከልጅነቴ ጀምሮ በአባቴም በእናቴም መሃል የለመርኩት ስራንና ማንነትን ስራን እየተማርኩ እየሰራው ማንነትን እየተማርኩኝ እያወቅኩኝ ቀጥሎም ራስን ባወቅኩበት ልክ ማንነቴ መገለጫ የሆነውን ማሰባሰብ ማደራጀት እዛ መሃል ላይ በደንብ በትክክል እስከዚህ ድረስ ያለውን ኦሮምኛን በደንብ ማቀላጠፍም መናገርም በኦሮምኛ መተረትም ግን እንዴት ተከበረ አዲስ አበባ ልጅ ሆነ አሁንኛ ልጆች ብዙ ኦሮምኛ ያስቸግራቸዋል እዚህ የተወለ እንዴት ተከበረ እሱ የልጆች ችግር አይደለም የእናንተ ችግር ነው ምክንያቱም አንደኛ ለልጆቻቸው ጊዜ አልሰጣችሁም ሁለተኛ ስትገቡም በመጣችሁበት አካባቢ ቋንቋ ነው የምታወሩት ወይም ልጆች ቋንቋችሁን የዚህ የመኖሪያው ቋንቋ በውሎ ያገኛሉ የቤተሰብን መፍለቂያ የሆነውን ብሔረሰብ ቋንቋን ግን ቤት ውስጥ ብቻ ነው የሚያገኙት እናንተ ቤት ስትገቡ ያንን የእናንተን ማንነትን አላስተማራችሁም በዓሉን አላስተማራችሁም ወጉንም አላስተማራችሁም ቋንቋውንም አላስተማራችሁም ያ ማለት ከነፍሰ ገዳይነት አይለያችሁም ነፍሰ ገዳይነት እናንተ ነፍሰ ገዳዮች ናችሁ ምክንያቱም መጠየቅ አለባችሁ ህግ የለም እንጂ የዚህ ህግ ስለሌለ እንጂ ህግ ፍስት መጠየቅ አለባችሁ ምክንያቱም የትኛ አገራችን ውስጥ 87 ብሔር ብሔረሰቦች አሉ 87ቱም ብሔር ብሔረሰቦች የብሔር ብሔረሰቡ መገለጫ ምንድነው ቢባል አንደኛው የዛ ብሔረሰቡን ቋንቋውን ማወቅ ሁለተኛ የዛ አካባቢውን ወይም የብሔሩን በዓልን ወግን ምንነቱን ማንነቱን ማሳወቅ ማስተማር መልመድ አለበት ምን እንደምታወርሰው ጉዝ እንደሆነ ቤት እንኳን በአዲስ አበባ ደረጃ በአሁን ጊዜ ላይ ያላችሁ አይመስለኝም እኛ በአጋጣሚ አቃጣሪ በወቅቱ የተጎናጸፍነውን ይዘናል ነው ግን እናንተ በቅርብ ጊዜ መጣችሁ በቅርብ ጊዜውኑ ወልዳችሁ ግን በቅርብ ጊዜውኑ ደግሞ በወለዳችሁ ልጆች ላይ ቋንቋውን ገላችሁታል ግን እንዴት አድርጋችሁ ነው ምንድነው የምታወርሱት
ልብስ እንደሆነ አይሆንለትም፣ ጫማክ እንደሆነ አይሆንለትም። ቢሆንለትም አላቂ ናቸው እነኚህ። የማያልቅ ማንነት ነው አእምሮ ውስጥ መዝራት ያለብህ። የማያልቅ ቋንቋን ነው በምላሱ በጆሮ በልቡ በአእምሮ ውስጥ ማጸረጽ አለብህ እንጂ በትምህርት ቤት በውሎ የሚያገኙትን ቋንቋ ቤት ውስጥ ብታዋራ አደንዝዛል ማለት ነው። ስለዚህ ስህተቱ የእናት አባቱ ነው እንጂ የልጆች አይደለም። ጥሩ። ሌላ ጥያቄ እስቲ አዲስ አበባ ውስጥ ግማሽ ህይወት እስር ቤት ግማሽ ውጭ ነው ያሳለፍከው። ምንድነው የእስሩ ሁኔታ? እስቲ ከመቼ ጀምሮ ነው እስር የጀመረ? የመታሰር ምስጢርስ ምንድነው? እስቲ ነገር እኛ እስርን አንድ ኦሮሞ ነኝ፣ የኦሮሞ ልጅ ነኝ። አንተም ኦሮሞ ነህ። የኦሮሞ ልጅ ሆነ ኦሮሞ ሆነ የኦሮሞ ልጅና የኦሮሞ ልጅን ስለ እስር ቤት ጉዳይ በአዲስ መልክ የምጠይቅ ከሆነ ታዝባለሁ። ነገር ግን ነባራዊ የእስር ቤትና የዋናው እስር ቤትና የመለስተኛው እስር ቤቱ ሁኔታ የምትጠይቀኝ ከሆነ እሱን ሊያስረዳ እችላለሁ። ለምሳሌ ዋናው እስር ቤት ማዕከላዊና ቃሊቲ ሲሆኑ፣ ሁለተኛው መለስተኛ እንደፈለክ የምትንቀሳቀስበት ማለት ልብስን የምትቀይርበት የምትፈልገውን የምትበላበት፣ ነገር ግን የቁም እስረኛ የሆንክበት አገሪቷ ራሷ እስር ቤት ነበረች። ኢትዮጵያ ራሷ አገር ቤት እዚህ መኖር ራሱ እስር ቤት መኖር ነው። እስቲ አንተ እስር ቤት ማመላለስ ምንድነው? ለምንድን ነው እስር ቤት ያመላለሱ? አንተ ካልታሰርክ እስር ቤት ካልቀመስክ ኦሮሞ አይደለም ወይ ኦሮሞ ልጅ አይደለም ማለት ነው። ካልታሰርክ ምክንያቱም ማለት ኦሮሞ ሆነ እንኳን ያልታሰርክ ከሆነ አንተ ባያጠራጥርም በማንነት ዙሪያ ግንዛቤ የለህም፣ ወይም ደግሞ የፍትሃዊ ሀብት ክፍፍል የሚባለውን አማርኛ አልተጠቀምክም። ወይ ፖለቲከኛ ነው የሆነው የሰው ልጅ፣ ወይ ሰራተኛ ታታሪ ነው የሆነው የሰው ልጅ። ከሁለቱ አንዱ ላይ ሲወርቅ ሁለቱም አደረጃጀትን ይፈልጋል። ፖለቲከኛም ከሆነ ማደራጀት አለብህ። ስራም ከሆነ ደግሞ በመደራጀት ውስጥ ነው ማደግ አለበት ብዬ ነው የሚያምነው። ምክንያቱም በአጋጣሚ ሆነው አባትም የመጫነቱ ለማ ውስጥ አንዱ አመራር አካል ነው። ከዛ የተነሳ እሱም ቤት ውስጥም የሚያስተምረን ነገሮች ሁሉ በትክክል ማንነታችንን ነው በቁጥር አንድ የሚያስተምረን። ቀጥሎ በመደራጀት ማደግ እንዳለ፣ በመስራት መለወጥ እንዳለ፣ ስራ መውደድ ለሰው ልጅ ፍቅር እንዲኖርህ እንደሚያደርግህ ያስተምረናል። መርህ ነው ይሄ፣ በቤታችን ውስጥ ያለ መርህ ነው ይሄ። ይህን መርህ ያልተከተለ ወጣት ወይም ያልተከተለ ልጅ ቤታችን ውስጥ ይቀጣል። በምግብ ይቀጣል፣ በአለንጋም ይቀጣል። ስለዚህ ስራን የኢኮኖሚ ሁኔታን ወደ እስር ቤትም ሲያስገባኝም ከእስር ቤትም ሲያስወጣኝም አሁንም በእስር ቤትም ወጥቼም ወደ እስር ቤትም ሲመለስ በፖለቲካ አይደለም። ፖለቲካን የገባውበት ሲጨንቀኝ ነው፣ ሲቸግረኝ ነው። ሳልነካ ንክኪ ሲያበዙብኝ ነው። ንክኪ ያብዝቶብኝ። ምክንያቱም በወቅቱ ፖለቲካን ተናግረ አይደለም እኛ የምንደራጀው ወይም ለስራ ነው። እኔ መደራጀትን የጀመርኩት ከታች ያው የማይጠራ ስራ ሁላ ሰርተናል። የማይጠራ ማለት የማይጠራ ስራ የለም፣ ግን ሲጠራ የፌስቡክ አርበኞች ወይም የፌስቡክ አለቆች ብዙ ነገርን ይለፈልፋሉ። ይዘምቱባል። አሁን አንተ በአማርኛ እንደዚህ ኢንተርቪው በማድረጋችን ራሱ አሁን ከኦሮሚነት ውስጥ ያወጡናሉ። ልክ ኦሮሚነትን በትኬት ቆርጦ እንደሰጣኝ ነገር ወይም ኦርኔል እንዳስሞላኝ ነገር ኦሮሚነትን ይነጥቀኝ ይፈልጋሉላ። ግን ሞልቷል አሉ አይደለም ሞልቷል። የሚፈልጉ ሳይሆን አሉ ሞልቷል። ነገር ግን ራሱን ደግሞ ባክግራውንዱን ብታጠና ስር መሰረቱን ብታጠና ወይ ቄስ ልጅ ነው ወይ የሼክ ልጅ ነው፣ ከሁለቱ አንዱ ነው። ምክንያቱም የቄስ ልጅ እና የሼክ ልጅ ብዬ ያልኩበት ምክንያት ወደ ሌላ እንዳይወሰድብኝ
እዚች ጋር ልፍት አለ። የሼክ ልጅ ማለት አንተ ራስህም አልፎ አልፎ ሼክም ስለምትሆን ሉክ የሼክ ልጅ ማለት አንድ ሼክ ከጎጃምም ይሁን ከወሎም ይሁን ከሐረርም ይሁን ቁርአንን ሊያቀራ በየመስጊድ ይዞራል አይዞርም? ይሄዳል አይሄድም? እዛ ለማስተማር በሚሄድበት አካባቢው ላይ እዛው ኑሮ ሲያደርግ እዛው የወለደው ልጆች ማለት ነው። እዛው ሲወልድ ያ ልጅ የተወለደው አጋጣሚ እድለኛ ሆኖ ኦሮሞ ሼክ ሆኖ ኦሮሚያ ውስጥ ሄዶ ከወለደ አባቱም ኦሮሞ ሼክ ነው ይባላል። ቄስም አብዛኛው የኦሮሞ ቄስ የለም ተብሎ ሲባል እንደነበረ እንደተኖረ ይታወቃል። እነኛ ቄሶችን መጥቶ እዛ ወልዷል። ያን የቄስ ልጅ ይተቻል። ምን ጊዜም ለትችት ነው የሚቀርቡት እነኚህ ሰዎች። የሁለቱ ሰዎች ልጆች ትችት ነው። ባለፈ ዶክተር ረንጋሳ አዲስ አበባዎችን ብሎ በጅልማ ጨፍልቆ ነበረ። እዛ ላይ እኔንም ቅር ብሎኝ ነበር። ምክንያቱም ቅር ያለኝበት ምክንያቱም የአዲስ አበባ ልጆች በሙሉ እንደዛ ተጨፍልቆ ሲሰደብ ትክክል አይደለም። አንጋሳን ወደዋለሁ፣ አከብረዋለሁ። አሁንም ዶክተር ነው። ዶክተርነቱንም ምንነቱንም አከብረዋለሁ፣ ወደዋለሁ። አዲስ አበባዎች በሙሉ እዚህ ላይ ጥያቄ አዲስ አበባነት አንጋሳ የሚለው አይነት ነው ወይስ ኤርሚያስ ለገሰ የሚለው አይነት አዲስ አበባነት ነው? አዲስ አበባ ማለት ምን አይነት? ሁለቱም ስህተተኞች ናቸው። ሁለቱም ማን ነው ቃል አቀባይ ወይ ዋስ ጠበቃ አረጋቸው? ሁለቱም ትክክል አይደለም። ስለ አዲስ አበባ ማን ነው የወከላቸው? እንትን ፔቲሽን ያቀርቡላል እንደ የተወከሉበትን ፔቲሽን የላቸውም እኮ ውክልና የላቸውም። ማን ነው ስለ አዲስ አበባ የምናገረው? ኤርሚያስ ለገሰ ስለ አዲስ አበባ አውራ ብለህ ከምትለው ስለ ወያኔ አውራ ብለህ ብትለው ይነግርሃል። ዝርዝር ነገሩን ይነግርሃል። ዝርዝር ነገሩ ወያኔ ባይሆን ማለት አይዲዮሎጂው ወያኔ ነው፣ አስተሳሰቡ የወያኔ ነው። ማደጎ ስለሆነ ጡጣቢም ስለሆነ ጡጣብቶ ያደገው ልጅ እንደ ልጅ ይቆጠራል። በኦሮሞ ቤትም ጡጥ የጠባ ልጅ እንደ ልጅ ይቆጠራል። እሱ ማደጎ እዛ የወያኔ ማደጎ ስለሆነ በዛ ልክ አዲስ አበባ የኛንን በመጤዎች በወራሪዎች ተወራለች አዲስ አበባ ወዘተ ይላል። ወራሪ አንዱ የሱ እናት ናቸው የመጡት እንጂ አባቱ አልሄዱበትም። እሱ የመጣ እናቱ የመጣች ከጎንደር ስትመጣ አባቱ ጋር ነው የመጣች። የተገናኙበትን አናቅም። እርግጥ የአንጋሳን እሱ ጋር ጥርጣሬ አለኝ። የተገናኙበትን ቦታ አላቅም። ግን ተማሪነት መጥቶ ሳይሆን አባቱ ወታደር ነው። በውትድርናው ውስጥ ያው ወታደሮች ብዙ ጊዜ በየቦታው ከተማ ውስጥ ያተረማምሱ ነበር። ሚሊተሪ ስለሆነ ስለሚፈራ አይታወቅም። ግን የወታደር ልጅ ነው አውቃለሁ ይሄንን። ግን ቢሆንም እኔ አዲስ አበባ እኔ ብቻ ነኝ አይደለም። አባቱ የመጣበት ይታወቃል። ከኦሮሚያ ነው የመጣ፣ ከምዕራብ ደቡብ ሸዋ ኦሮሚያ ነው የመጣ አባቱ የመጣ። ጉራጌ ነው ይላሉ ሰዎች። ባለፈ በዚሁ በኮኬት ሾው ስር ተሳስተሃል፣ አባቱ ኦሮሞ አይደለም ጉራጌ ነው ብለውኝ የነበረው ግለሰብ ኮሜንት የሰጠም እዚህ ላይ በደንብ ጭብጡን ልንገር። አይደለም ስህተት አይደለም። ኤቪደንስ ካለ አምጣለት፣ ሌላ ነገር ፈልጌ ከሆነ ተናገርለት። እኔ ኤርሚያስ ለገሰ የወይራ ልጅ ነው። የኮልፌ ቀራኒዮ ክፍለ ከተማ በድሮ ቀበሌ 14 ቀጥሎ ቀበሌ 06 አሁን በዚህ ሰዓት ደግሞ ወረዳ 6 ወረዳ 4 ቀበሌ 14 የነበረ በዚህ ሰዓት ኮልፌ ቀራኒዮ ክፍለ ከተማ ወረዳ 06 የቤት ቁጥሩም ልነግር እችላለሁ። ነገ ተነጎዳ ጥሩ ጠይቀኝ በውስጡ ስለ ኤርሚያስ እስቲ ማንሳት ካልቀረ ከኤርሚያስ ጋር የተያዘ ብዙ ሶሻል ሚዲያ ላይ አንተ ባለፈው በኦሮመኛ ከኛ ጋር ባደረከው ቃለ ምልልስ እባካችሁ ተርጉሙልን የሚለው እስቲ ኤርሚያስ ማን ነው?
እና እንደ ሰፈሩ ልጅ እንደ አብሮ አደግ እሺ ኤርሚያስ ለገሰ ማለት ኤርሚያስ ለገሰ ዋቅጅራ ማለት ይገልጻል እኮ ኦሮሞ መሆኑን ራሱ ዋቅጅራ ረብ ጅራ ማለት እኮ ነው። ሌላ ትርጉም የለውም። ፈጣሪ ያለ እንደማለት ነው። ኤርሚያስ ለገሰ ዋቅጅራ በአንድ በኩል ጉራጌ የአባቱ በአንድ በኩል ጉራጌ ቢሆንም በአንድ በኩል ኦሮሞ ነው። አባቱም ራሱ ቀይጥ ይሁን እንጂ ግን ኦሮሞ ነው። ስለ ብሔር ጉዳይ አይደለም። እኔ አሁን ስለ ብሔር ጉዳይ ምናምን አይደለም። እሱ ብሔር አንድ ብሔር ላይ ብቻ አነጣጥሮ ነው የሚሄደው ሁሉ ጊዜ። በስመ አብ ወልድ ስል በስመ አብ ወልድ ኦሮሞ ይወጋ ይላል። ሲበለም በሰላም አዋልከኝ አምላክ ወይ ኦሮሞን አጥፋ ብሎ ይተኛል። በሰላም ያሳደርከኝ አምላክ ወይ ኦሮሞን አጥፍተህ አውለልኝ ይላል። ይሄ ሁሉ ቅዳሴው ላይም እምነቱ ላይም ዝማሬው ላይ ፖለቲካው ላይ ተንታኛ ላይም ወዘተ ሁሉም ነገሮቹ ላይ አንድ ብሔር ላይ ማነጣጠር አይደለም። ይሄ ትክክል አይደለም። ሲጀመር ኦሮሞን ባይጠላ ነበር የሚገርመኝ። ኦሮሞን ገና ይጠላል። አሁን በፍጹም የፈለገ ነገር ቢመጣ ይቅርታን አይጠይቅም። የኦሮሞን ህዝብ ወጥቶ እስኪ አንድን ቀን የኦሮሞ ህዝብ ትክክል ነው ብሎ ወይም የኦሮሞ ህዝብ ይቅርታ ጠይቃለሁ ለሰደብኳቸው ይበል ወንድ ከሆነ እኔን የምታቀኝ ወይም የሚያቀኝ አንድ የማነ ብርሃን ኤሌመንተሪ ላይ መምህር ነበረ፣ አስተማሪ ነበረ። የማነ ብርሃን ትምህርት ቤት የሚገኘው ወይራ አደባባይ ላይ ነው። የማነ ብርሃን ትምህርት ቤት ማለት የመጀመሪያ ደረጃ ብቻ ነበረው። ሁለተኛ ደረጃ አሁን ነው የሆነ። እዛ መምህር ነበር። እሱም ወንድሙም መምህራኖች ናቸው። ግን ከዛኔ ጀምሮ ከኤሌመንተሪ አስተማሪነት ምን አድርገህ ነው ወይም ምን አድርጎ ነው የሲቪል ሰርቪስ ኮሌጅ ያኔ ኮብልስቶን ማምረቻ ኮሌጅ ተብሎ የተሰየመው? ኮብልስቶን ማምረቻ ኮሌጅ የተባለበት ምክንያት ድሮ በተልእኮ ተብሎ በዚህ አጋጣሚ ይቅርታ ጠይቃቸዋለሁ፣ ያው መናገሬ ግድ ስለሆነብኝ ነው። ኮብልስቶን ማምረቻ የተባለበት ምክንያት የኢህአዴግ ካድሬዎች በሙሉ በተልእኮ የሚማሩት ሲቪል ሰርቪስ ኮሌጅ ስለነበረ ነው። እንዴት ነበረ? ምን አድርጎ ነው? አንደኛ ከወያኔ ደህንነቶች ወይም ከኢህአዴግ ደህንነቶች የመኮንኖች መምህር ከመሆኑ በፊት የወያኔ መኮንኖች መምህር 6 ኪሎ መምህር ሲቪል ሰርቪስ ኮሌጅ ላይ ግን ዴን ወይም ዳይሬክተር ሆኖ ሳይመደብ በፊት ከኤሌመንተሪ ላይ እንዴት ወጣ? ምን አድርጎ ነው የወጣ? ይሄ ሰፊው የወይራ ልጆችም ሰፊው የወይራ ህዝብም በተለይ ትላልቅ ሰዎች ልጅ ኤርሚያስ ለገሰ ሲጀመር አባቱን ከዚህ በፊት ምንድነው ያለ? ባሻ ረጋሳ ነው አባቴን ያስገደለ ብሎ ነበር። ባሻ ረጋሳ ብሎ ግጥም አድርጎ ሰውን ስም ጠርቶ ሁላ ባሻ ረጋሳ ዳቦ ቆርሶለት ያሳደጋ ሽማግሌ ነው፣ ሰው ነው፣ ትልቅ ሰው ናቸው። ባሻ ረጋሳ ማለት ማንን ያሳደገ? ኤርሚያስን ራሱ እየቆረቆመው እየቆነጠጠው ዳቦ ገዝቶለት ያሳደጋውን ትልቅ ሰው የሰፈር ሽማግሌን አባቴን ያስገደለ እሱ ነው ብሎ ስል ባሻ ረጋሳን ኦነግ ነው ብሎ እድሜ ልኩና 7 ዓመት ሙሉ ሲያሰቃይ የነበረውን ሰውዬ አሁንም አሜሪካን ከተገባ በኋላ እንደገባ ባሻ ረጋሳ ነው አባቴን ያስገደለ። መቶ አለቃ ለገሰ ዋቅጅራን ያስገደለው ባሻ ረጋሳ ነው። ነገር ግን 2 ቦምብ ከወያኖች ላይ ወስዶ ትራዝጌው ስር 2 ቦምብ አስቀምጦ የአባቱ መኝታ ስር አስቀምጦ ኦነግን ይፋለማለሁ፣ የኦነግን ትግል ከቤቴ ነው የሚጀምረው፣ ቤት ውስጥ አለ ኦነግ፣ ስር ነቀል ትግል ነው የምታገለው፣ እኔ በቆራጠኝነት ከወያኔ ጋር ነኝ ብሎ በሌሊት አባቱን ከቤት አስወጥቶ ያስረሸነው የት እንዳስቀበረው የማይታወቅ ራሱ ኤርሚያስ ለገሰ ነው። አባቱ ሽጦ የወያኔ ደህንነት ይሆናል። አባቱ ሽጦ የወያኔ ደህንነት ይሆናል። የወያኔ የከፍተኛ መኮንኖች መምህራን ትምህርት ቤት ተብሎ ሲጠራ በነበረበት መምህር ይሆናል። ከዛ ቀጥሎ ዞን 1 እና ዞን 2 ትባል በነበረበት አዲስ አበባ ዞን 1 ዞን 2 ተብሎ ሲጠራ በነበረበት የዞን 1 ደህንነት መምሪያ ኃላፊ ነበር።
የዞን አንድ ብሔራዊ መረጃ ደህንነት መምሪያ ኃላፊ ሆኖ ተሾመ፣ ተመረጠ፣ ተመደበ። እዛ ሆኖ ነው ወጣቱን ንርፍርፍ ያደረገው። አንድ ወጣትና አብሮ አደጎቹ ናቸው ይሁን ምኑም ይሁን። እስኪ አንድ ወጣቶቹን ኤርሚያስ ለገሳን በምንድን ነው የምታውቁት የሚባል የኤርሚያስ ለገሳ በኪና መጣ ከተባለ ወጣት ሰፈር አይቆምም። የሚሄድበት በኪና ምኑ ልዩ ነው። ከዛ በኋላ ነው የዞን 2 አስተዳደር የሆነ ከደህንነት ላይ የዞን 2 አስተዳደር ሲሆን ያኔ ነው የሀብታሙ አያሌው ግንኙነትና የሱ ግንኙነት እዛ ነው የተጀመረው። የአዲስ አበባ ልጆችን አስፈጀነው ነው። አስፈጃ ብቻ አይደለም አባቱንም ፈጃ፣ የሰፈሩ ልጆችን አስፈጃ፣ አብሮ ፈጃ፣ ቆረጠመ፣ አካባቢን በላም አይገልጸውም። ለምሳሌ አንድ ቤተክርስቲያን ያ ቃል እዚህ ላይ ራሱ እስኪ አስተያየት እንዲሰጥ ፈልጋለሁ። እንደውም በጣም የሚያሳፍር ነገር እነ ሙሙቻ ሞጆ የሚባሉት አርሶ አደር ያለ ሽማግሌ ገበሬ ስቲል አሁን አምና ነው የሞቱት። ቅርብ ጊዜ ነው አሁን ድረስ 3 ልጆቹን በቁም ነው ያጣ። ሙሙቻ ጀሞ ማለት ገበሬ ነው። 32 ሄክታርን ለአንድ ቅዱስ ጊዮርጊስ ቤተክርስቲያን ብሎ ለአንድ ጊዮርጊስ ቤተክርስቲያን 32 ሄክታር የሰጣ ሰው ነው። ያንን ማሳ ላይ ጤፍ እያለ ጤፍ ላይ ነው አጥር ታጥሮ ለሽማግሌው በቤተ ክርስቲያን ግድግዳ ስር እዚህ ይበቃውታል ብሎ ዙሪያውን በቀብር አስከብበው የወይራ ሰዎች የቤተል አካባቢ የኮልፌ ቀራኒዮ ክፍለ ከተማ አካባቢ ያሉት ገበሬዎች እነ ዶክተር ተሾማ አሁን የራስ ደስታ ስራ አስኪያጅ ናቸው። ዶክተር ተሾማ ኢንተርቪው ልታደርጉ ሁላ ይገባል። በደሉን ልታዩለት ሁላ ይገባል። ባይዛዌ ይሄ ሶሻል ሚዲያ ወዘተ የሚባለው በስትክክል እውነተኛ የገበሬ ልጆች እውነተኛ የገበሬ ቤተሰቦች የት ነው ያሉት? በየቤተ ክርስቲያን ውስጥ እስኪ ሂዱት። የአዲስ አበባ ከተማ ውስጥ ያሉት ቤተ ክርስቲያኖች አብዛኛው ቤተ ክርስቲያኖቹ በህዝቡ ጭንቅላት ላይ ነው ያለ፣ በገበሬው አናት ላይ ነው ያለ። ገበሬዎች በህይወት አሉ፣ ግን ላያቸው ላይ ተገንብቶ ነው ያለ። ሃይማኖትን መንካት አይደለም። እኔ ኦርቶዶክስ ተዋህዶን አከብራለሁ። እኔ ሃይማኖትን አልነካም። ሃይማኖትን እወዳለሁ። በሃይማኖት ስም ግን በሃይማኖት ውስጥ ሆኖ የሚሰሩት ደባ ግን ደባ አይደለም። በምድር ላይ ዋጋ ባንከፍል በሰማይ እንከፍላለን በምድር እያለ። ስለዚህ ያ አቶ ሙሙቻ ጀሞ የሚባለው አንደኛው ልጁ ራሱ የሚያውቃቸው ልጆቹ አንደኛው ልጁ ያበዳ ኢንተርቴይንመንት ሲበል አንደኛዋ ልጁ ግን ራሷን ያጠፋች። 3 ልጆቹ ግን ዛሬም በህይወት ካሉም አይቆጠሩም፣ በህይወት ከሌሉም አልተመደቡም፣ አልተደመሩም። መሀል ላይ ነው ያሉት። እናታቸውም እዛው ተቆረማምጠው ቁጭ ብሎ ነው ያሉት። ይሄ ምን ማለት ነው? የመንግስት ያለ ከዚህ በፊት በኦሜንም ዶክመንተሪ ተሰርተው አስተላልፈን ነበር። መፍትሄ የለውም። 12 ፋብሪካ ነው የተከፈተ እዛ ጊዮርጊስ ግቢ ውስጥ 12 ፋብሪካ 12 ቦታ ላይ በሄክታር ተሸንሽኖ ታጥሮ ለፋብሪካነት ሲኮናተር ሲያከራዩ ገበሬዎች እዛ ሲራቡ ሲቸገሩ ሲራቆጡ ታሪክ ሲጠፋ ሌላውስ ምንድን ነው የሚታየው? የግለሰቦችን ነው ኬስ ማሟያ ነው። ቤተክርስቲያን እንዴት ነው ፋብሪካዎችን አጥራ ገንብታ የምታከራየው? ምን ማለት ነው ይሄ? ቤተክርስቲያን ለሁሉ ተደራሽ ነች። እንደውም ቤተክርስቲያን ለወደቀ አንሺ፣ ለደከመው አበረታች፣ ለአዘነው አጽናኝ ነች እንጂ ቤተክርስቲያን እንዴት አጥፊ ትሆኛለች? ያን ሁሉ ያደረገው ይሄ ልጅ ነው ራሱ። ይሄ ኤርሚያስ ለገሳ ግን ኤርሚያስ ለገሳ ዛሬ ላይ ኢትዮጵያዊ ነው። እኛ ኢትዮጵያ ነች የሚጀ ኢትዮጵያ ልጆች ነን፣ የአዲስ አበባ ልጆች እያልን ሀብታሙ አያሌውም አብሮ ሆኖ ከወሎ ይምጣ ከጎጃም ይምጣ ያልታወቀ ዛሬም እንኳን የገጠር አማርኛን እየተናገረ እኔም አዲስ አበባ ነኝ፣ አዲስ አበባ ለምን ይላል። ለምን ዛሬ ማን ተቀናቃኝ ነው? ትናንት ከትናንት ወዲያ ሀብታሙ አያሌውም
ደህንነት መምሪያውን ኃላፊም ነበረ፣ ደህንነትም ነበረ። የብሔረ ጸጋዬ ሰፈር ልጆች፣ የሳሪስ ልጆች፣ የቡልቡላ ልጆች ይናገራሉ። ያንን ሁሉ ውስጥ ያለ ሰውዬ የነበረው ሰውዬ 27 28 ዓመት የቦሌ ክፍለ ከተማ ምክር ቤት አፈ ጉባኤ የነበረ ከቦሌ ክፍለ ከተማ የአዲስ አበባ ከተማ የኢህአዴግ ወጣቶች ሊግ ፕሬዚዳንት የነበረ ከኢህአዴግ ፕሬዚዳንትነት ወጣት ሊግ ፕሬዚዳንትነት የአዲስ አበባ ከተማ ስራ አስኪያጅ አማካሪ የነበረ ከዛ የጠፉት 2004 ሁለቱም ተያይዞ የጠፉት እውነት ኢህአዴግን ለመቃወም ነው? ኢህአዴግን ለመቃወም አይደለም። ተቀናቃኝ አልነበሩም። የሰሩት በጠቅላላ ግፍ የበሉት የጠረጉት እስከ ኮሚኒኬሽን ዴታ ሚኒስትር ድረስ ኤርሚያስ ለገሰ ሊሆን የቻለው በሰው እንባ ላይ በህዝብ ደም ላይ በሸር ላይ ኦቦ ለገሰ ዋልጅራይት ገቡ ይንገረን፣ የት እንዳስቀበረ ይንገረን። እዚህ ነው ቀብሩ ይበለኝ። ጊዮርጊስ ከሆነ እዚህ ቦታ ነው ቀብሩ ብሎ ይንገረን። እንይለት ሐውልት ተክልለታለሁ፣ እኔ ተክልለታለሁ፣ በበጀቴ በኪሴ ብር ተክልለታለሁ አዋጅ ሐውልቱ። ምክንያቱም ለገሰ ዋልጅራ እኛ በታሪኩም በደንብ ስንሰማም እጅግ ጠንካራ፣ እጅግ በጣም ተቆርቋሪ፣ በሚገርም ሁኔታ የደርግ ወታደር ነው ውትድርናው በደርግ ጊዜ ቢሆንም በዚህኛው ግን በጣም ሲሰደድ የነበረ ጠንካራ ሰው፣ ጀግና የነበረ ሰው መሆኑን በደንብ እናውቃለን። በታሪክም እናውቃለን። በሰፈርም ስለሆነ ከጎረቤታሞችነትም እንሰማለን። ልጆች የነበርን ብንሆንም እናውቃለን። ግን የኤርሚያስ ለገሰ አባት ለኔ ወንድሜ ነው። የኤርሚያስ ለገሰ አባት ለሁሉም የኦሮሞ ልጆች እንቁ ወንድም ልጅ ነው። የት ገባ? ወንድማችንን አምጣ። ወንድማችንን የት ቀቅሌ በላ? የት ጠብሴ በላ? ዛሬ ላይ አብይ ላይ የኢንፎርሜሽን ቴክኖሎጂ ላይ በነበራችሁበት እዛ ላይ በተለያየ መስሪያ ቤት ላይ ከዶክተር አብይ ጋር ከጠቅላይ ሚኒስትራችን አብይ ጋር እንወደዋለን። አብይን ደምን ባንታ ያለቅሳል እንጂ አብይን እንወደዋለን። እኔ ብልጽግና አይደለሁም። ከማንም ፓርቲ ነፃ ነኝ። እኔ ከማንም ፓርቲ ግን አብይ ኦሮሞ ነው። በትክክል ኦሮሞ ነው። ብቻም አይደለም ብልጽግና ነው። ብልጽግና ይሻላል ወይስ ኢህአዴግ ይሻላል? ኢህአዴግ ለአንተ አባቴም ስለሆነ እንጀራ አባቴም ስለሆነ የእንጀራ አባቱ ስለነበረ ያን ያክል አብሮ ዋጋ የከፈለ ስለሆነ አሁን ዛሬም ተጠቅልሎ አዶልጁ ምኑም ሰዎቹም ተጠቅልሎ ጌቶቹም ተጠቅልሎ ገደል ገብቶ እንኳን መግባታችሁን ያላመነ ሐውልታችሁን የክራችሁን ሞታችሁን የሞት መንፈሳችሁን እየፈራ ነገ ተመልሰው ይገባሉ ብሎ የሚጠብቅ በተስፋ የሚጠብቅ ደብረ ብርሃን ደረሱ ሲባል ጮቤ ረገጠ። ኤርሚያስ ራሱ ባለፈ አይቼው 360 ላይ ቁጥሩ ራሱ ተመልከት። 360 ምን ማለት 360 ካል 360 ቀን ማለት በተንኮል ነው። በተንኮል 360ውንም ቀን 364 ቀን በሙሉ በተንኮል ነው የምትሄደው። ይሄ ፌር አይደለም። አንዳንድ ጊዜ አስታራቂ ሀሳብ ያስፈልጋል እኮ። ይቅር ባይ ነው የኦሮሞ ህዝብ። ይቅርታ ጠይቅ። አባቴን ገድያለሁ፣ አባቴ ወንድማቸው ነው፣ ይቅር በሉኝ፣ ትቻለሁ፣ በቃ በል። ይቅር ባይ ነው የኦሮሞ ህዝብ። ግን አባቴን በመግደል ላይ ተጨማሪ ደግሞ ጥላቻን በምትዘራው ቁጥር የአማራ ህዝብ አሁን ሲሸወድ ኤርሚያስ አማራ ነው ይላል። ሁሉ ጊዜ ስለ አማራ ስለመዘፍን አይደለም። ኤርሚያስ እንዴት ነው አማራ የሚሆነው? እናቱ አማራ ነች፣ ትክክል። ጎንደር ወደዛ የሚቆረቀርበት መሆኑ ይታወቃል። ትክክል። ትብቱ የሚቆረጣው ከእናቱ ላይ እንጂ ከአባቱ አይደለም። እውነት ነው፣ ይታወቃል። ከአባት በደም የተፈጠረ ነው። በእናት ግን ከእናት ደም ስር የተቆረጠ ነው። ግን ሆኖም ግን የሰው ልጅ ሀያ አይደለም። በእናት አይጠራም፣ በወንድ ነው የምትጠራው። ኤርሚያስ ለገሰ እንጂ የምትባለው ኤርሚያስ እጅጋየሁ አትባልም። ኤርሚያስ በእናት አትጠራም።
እናት ኦርቶዶክስ ልጅ ይላል። ቤተሰቡ በሙሉ ፕሮቴስታንት ናቸው። እናቱ ፕሮቴስታንት ነች። እሱ ብቻ ነው ኦርቶዶክስ። ሲጀመር ሃይማኖት የለውም። ምክንያቱም ፖለቲከኛ ነው ከትውልዱ ጀምሮ። ፖለቲከኛ ደግሞ ሃይማኖት የለውም። አገር እንጂ ሃይማኖት የለውም። ያኔ እሱ ለምንድን ነው ከአገር ወጣ? ፍራቻ። የምን ፍራቻ? ኢህአዴግን ፈርቶ አይደለም። መለስ ሞታ፣ እሱም ሸሽቶ ወጣ። ለምሳሌ መለስ 2004 ሲሞት ሲሞት ኢህአዴግ መውደቁ ገብቶታል። እሱ የኢህአዴግ መፍረስ፣ የእነሱ ዋጋ መክፈል፣ የእነሱ የቀንጅቦች መባላቸው፣ የእነሱ ጁንታ መባላቸው ያኔ ገብቷቸዋል። እነሱ ብልጦች ናቸው። ሁለቱም ብልጦች ተለባ ናቸው። ተንሸራተው ወደማይገኙበት ወደማይያዙበት በደህና ጊዜ ጉድጓድ ገቡ። ብርሃኑ ነጋን ይቀናቀናል፣ ኢዜማን ይቀናቀናል። ለምን? ስላባረረው። ምን ካደረገ በኋላ? መጀመሪያ ግን ጥገኝነቱ በሱ ስር ስለነበረ። ለምሳሌ መለስ በ27 ሞታ፣ መስከረም ተቀበረ። በ12ኛ ወር ሞተ። በአንደኛ ወር 2005 ተቀበረ። መለስ ተቀብሮ መለስ ከተቀበረ በአራተኛ ወር 5ኛ ወር እንደዚህ ነው ኤርሚያስ ተኮበለለ ተባለ። ከሚኒስትርነት ከኮሙኒኬሽን ዴታ ሚኒስትር ከበረከት ስምኦን ምክትልነት ምን አስኮበለለ? ሚኒስትር ላይ ያለ ምን አስኮበለለ? ወጥቶ ትንሽ ሳይቆይ የመለስ ትሩፋት አለ። የመለስ ትሩፋቶች የ4 ኪሎ ባታዊ፣ የፒያሳ ሞኖክሴው ብሎ የፒያሳ ሞኖክሴው ያለበት መዘጋጃውን ነው። የ4 ኪሎ ባታዊ ያለበት እዛ 4 ኪሎ ውስጥ እነ ጸጋዬ ገብረመድህን የራሱ አለቃው የኢህአዴግ ጽሕፈት ቤት ኃላፊዎቹን ለማጥቀስ ፈልጎ ነው። እነኛን እየጠራ የጠፋበት ምክንያት መለስ ሞታ ሲባል ፓትርያርኩ ራሱን በራሱ አጠፋ። ፓትርያርኩ ሲሞት እንዴት ራሱን ይማር? ስለዚህ እሱም ደግሞ መዳኛ ስለሌለው ከህዝብም ከመንግስትም ከህዝብም ከስርዓቱም ፍቅር ስለሌለ ከሰፈሩ ስርዓት ነው። ስርዓት ብዬ ስል ከኢህአዴግ ስርዓት ሳይሆን ከሰፈሩ ስርዓት ህገ ደንብ። ወይራ የፍቅር ሰፈር ነች። የወይራ ሰፈር ህዝብ ብሔረሰቡን ለይቶ አያውቅም። የአዲስ አበባ ህዝብ ብሔር የለውም። አዲስ አበባ ህዝብ ብሔረሰቡ በሙሉ ፍቅር ነው፣ ይዋደዳል። አንተ ተንከሲስ ከየት እንደመጣ አላውቅም። ይሄ ትክክል አይደለም። ስለዚህ አመለካከት ማስተካከል አለበት። ይሄ ጅብነት ነው። ስለዚህ ይቅርታ ጠይቅ። የኢትዮጵያን ህዝብ በሙሉ ዝም ብሎ አጉል መንጫጫቱ አስፈላጊ አይደለም። ስለዚህ በተቻለ መጠን ዲቃልነቱን እኔ አላውቅም። ዲቃላ ነው የሚባለው ነገሩን ዲቃልነቱን አላውቀውም። ዲቃላ አይደለም ብዬ ነው የሚያምነው እኔ። ምክንያቱም ቤቱን አውቀዋለሁ፣ ሰፈሩን አውቀዋለሁ፣ ቤተሰቦቹን አውቀዋለሁ፣ ወንድሞቹንም አውቃቸዋለሁ። ወንድሞቹና እህቶቹ እናቱ ያሉበት ችግር ልነግርህ አልችልም። ዛሬም ያሉበት ችግር በቃ እንኩሮ የሆነ ተጠብሶ ነው፣ ድቅቅ ብሎ ነው የሚሄዱት። ሰፈር ውስጥ ደንብ አስከባሪነት ነው የምንሰራው። ነጋ ጠባ ከቀበሌ ይባረራሉ፣ ይመለሳሉ። እዛ ነጋ ጠባ ቤታችሁ ይፈተሻል። ምን ይላል? ይሰቃያሉ። አሁን ነው ሰላም ያገኙት። ይሄ ለውጥ ከመጣ በአብይ ነው ቤተሰቦቹ ራሱ ሰላም ያገኙት። እሱ ከሀገር ከጠፋ ጀምሮ እኮ ሰላም የለም ቤተሰቦቹ ላይ። ግን ወንድሞቹም እህቶቹም አንድ ቀን አባታችን እንዴት እናስገደልክ ብሎ እንደሚጠይቁ አትጠራጠር። እኛ መጠየቅ የቻል አብሮ ተወለጅ አብሮ ወንድሞች እህቶች አይጠይቁም የሚል እምነት የለኝም። ይጠይቁሃል። ምስጢሩን ስላልገባቸው እነሱ በተኙበት ስለምታሳፍናቸው ማክስ ለብሰ ለሌት የዞርክ ስታፍን ስትረሽን ስለነበርክ ነው እንጂ አሁን ምስጢራቸው በትክክል ዶክመንተሩ የት አለ? ጦር ኃይሎች 18 መሄጃ የደህንነት ቢሮ ውስጥ በርበር ይገኛሉ እዛ ውስጥ ሁሉም። ስለዚህ ሌሎች የተቀሩት ደግሞ አስፈላጊ የሆነውን መልስ ለዚህ መልስ ስጥ
አስፈላጊ የሆነውን በሙሉ ዘግዝቄ አወጣላታለሁ። ኢንተርቴይንመንት ሲሪየል